የነገዋን የአዲስ አበባን መልክ የሚያሳዩ ፕሮጀክቶች አዲስ አበባን እንደ ስሟ አበባ አዲስ ለማስመሰል የተለምነው ትልም በተሟላ መንገድ እንዲሳካ የሚያደርጉ ስለሆነ የፕሮጀክት ምንም እንኳ ረዘም ላለ ጊዜ ሰፋፊ ክርክሮች፣ ንግግሮች የነበሩት ቢሆንም ዛሬ በዚህ ሁኔታ መጀመሩ ትልቁ ህልማችን እንዲሳካ በእጅጉ የሚያግዝ ስለሆነ በዚህ ስራ የተሳተፉትን በሙሉ አስቀድሜ ለማመስገን እወዳለሁ። አዲስ አበባን እንደ ስሟ አዲስ እንደ ስሟ አበባ ማድረግ ያለመው መንግስታችን ሶስት ዋና ዋና አሰራር ስርዓቶችን በማስተናሰል የነሱ ድምር ውጤት ደግሞ ከተማችንን መልኳን፣ ቅርጿን እና ስታንዳርዷን ከፍ እንደሚያደርግ በማለም ነው። ከዚህ ውስጥ አንዱ በግል እና በመንግስት አጋርነት የሚሰሩ በከተማ ውስጥ ያሉ ከተሞች መገንባት ነው። ለምሳሌ የለጋር ፕሮጀክትን ብንወስድ ልክ እንደ አዲስ ቱሞሮ በከተማ ውስጥ የሚገነባ ከተማ ነው። አዲስ ቱሞሮም እንደዚሁ ሌላ ከተማ ነው። መሐመድያ ሌላ ከተማ ነው። ጫካ ሌላ ከተማ ነው። እነዚህ ሰፋፊ ሀብት የሚጠይቁ በግልና በመንግስት ትብብር የሚሰሩ አዳዲስ ከተሞች ዲዛይናቸው፣ አሰራራቸው ስማርት ሲቲ እንደሚባለው ትንሽ ከፍ ያለና የነገዋን የከተማ ቅርጽ የሚያሳዩ ስራዎች የሚንጸባረቁበት ሰፋ ባለ ቦታ ላይ እጅግ የሚያምሩና አስፈላጊ የሚባሉ መሰረተ ልማቶች የያዙ ናቸው። መኖሪያ ቤት፣ ሾፒንግ ሞል፣ ሆቴሎች፣ መዝናኛ ስፍራዎች በውስጣቸው ይይዛሉ። ሁለተኛው ከዚህ ጋር ተሳስሮ የሚታየው በመንግስት የሚሰሩ የኮሪደር ልማቶች ናቸው። የኮሪደር ልማቶች ዋነኛ ዓላማቸው ዝቅተኛ ከባቢዎችን ፌስሊፍት ማድረግ፣ ከፍ ማድረግ አንደኛው ስራ ነው። ሁለተኛው በፕራይቬት የሚሰሩ የቆሙ ስራዎች ማገዝ፣ የተለያዩ ዶቶች ማገናኘት፣ መሰረተ ልማት መገንባት፣ የመብራት፣ የውሃ፣ የቴሌኮም ዝርጋታን አስተናስሮ መፈጸም፣ ከአንደኛው ዶት ወደ ሌላኛው ዶት ሲኬድ ሲምለስ እንዲሆን የተቀራረበ ስታንዳርድ እንዲኖረው በቀለም፣ በመንገድ ስራ፣ በመብራት የከተማውን ደረጃ ከፍ ማድረግ ነው። ሶስተኛው የሚሰራው ስራ በግለሰብ የሚሰሩ ፋብሪካዎች፣ ህንፃዎች፣ የገበያ ማዕከላት አስፈላጊው ድጋፍ የተደረገላቸው የተደበቁ ፎቆች ወጣ እንዲሉ የተደረገ ከሌሎች ስራዎቻችን ጋር እንዲያያዙ ማድረግ ነው። ለምሳሌ መገናኛ አካባቢ ብትወስዱ በጣም ቆንጆ ህንፃዎች ዝቅተኛ ደረጃ ባላቸው ቤቶች ተደብቀው የቆዩትን ከተማው እነዚያን ዝቅተኛ ቦታዎች ምትክ ቦታ እየሰጠ ምንም እንኳ በግል የተሰሩ ህንፃዎች ቢሆኑም ከነውበታቸው ለከተማው ጌጥ መሆን እንዲችሉ አካባቢያቸው የማስፋት ስራ እየተሰራ ነው። እነዚህ ሶስት ስራዎች በግልና በመንግስት አጋርነት በከተማው የሚሰራው ሲሰናሰል የምናስበውን የከተማ ውበትና ቅርጽ ይሰጣል፣ እየሰጠም ይገኛል። ለምሳሌ የቦሌ ኮሪደርን እንደ አካፋይ ብንወስድ ከቦሌ መገናኛ ሌላ ኮሪደር አለ። ከመገናኛ ጫካ፣ ከመገናኛ ሲኤምሲ፣ ከመገናኛ 4 ኪሎ የኮሪደር ስራ ያንን ሰፈር አስተሳስሮ የሚይዝ ይሆናል። 4 ኪሎ ከደረስን በኋላ ከ4 ኪሎ ፒያሳ፣ ከ4 ኪሎ መስቀል አደባባይ ሌላው የኮሪደር ልማት ትስስር ሲሆን ከመስቀል አደባባይ ወደ ሜክሲኮ ይመጣው፣ ከሜክሲኮ ወደ ሳር ቤት፣ ከሳር ቤት ወደ ጎተራ፣ ከጎተራ ደግሞ ከዚህ አዲስ ቱሞሮ ወደ ቦሌ የሚሻገር ይሆናል። እዚህ ውስጥ ለገሃር ያለው የለገሃር ፕሮጀክት ከመስቀል አደባባይ እስከ ሜክሲኮ ባለው ኮሪደር ውስጥ አገናኝ ድልድይ ሆኖ የሚሰራ ይሆናል። ከለገሃር ፕሮጀክት እስከ ሜክሲኮ ኮሪደር ስላለ ከሜክሲኮ ሳር ቤት ስንደርስ መሐመድያ የሚባለው በሼክ መሐመድ አላሙዲ የሚገነባው ሌላው ከተማ ደግሞ የሚያስተሳስር ድልድይ ይሆናል። ከሳር ቤት ቄራ ጎተራ ስንደርስ አዲስ ቱሞሮ ሌላ የሚያገናኝ በደረጃው ከፍ ያለ ከተማ ይሆናል። ጫካን ጨምሮ እንደዚህ የሚገነቡ ከተሞች እየተገናኙ ሲሄዱ የምናስበውን
ውብ ከተማ ከ3 እስከ 5 ዓመት ባለው ጊዜ ውስጥ ግልጥ አድርገው ማሳየት ይጀምራሉ። ዛሬ በከተማችን በዓለም አቀፍ ስታንዳርድ ከፍ ያለ ቦታ የሚሰጣቸው ከ5 በላይ ትላልቅ ሞሎች እየተገነቡ ይገኛሉ። የለገሃር ሞል፣ የመሐመድያ ሞል፣ የአዲስ ቱሞሮ ሞል እና በአድዋ ሙዚየም አካባቢ የሚገነባው ሞል፣ የጫካው ሞል ደረጃቸው ዓለም አቀፍ ስታንዳርድ የጠበቁ ናቸው። በከተማችን አንዱ ችግር ተብሎ የሚታሰበው ዘመናዊ ሞል ባለመኖሩ የሚመጡ ሰዎች ታሪካዊ ቦታን ካዩ በኋላ ለመገበያየት ብዙ ሊገበይ የሚችል ትራዲሽናል ልብሶች፣ ዕቃዎች ያሉበት ሀገር ቢሆንም ምቹ የገበያ ማዕከላት ባለመገንባታቸው ቱሪስቶች 2-3 ቀን ለመቆየት ይቸገሩ ነበር። አሁን የሚገነቡ ሞሎች ሌላ ከተማ ልብስ፣ ዕቃ ለመግዛት የሚጓዙ ሰዎችን ድካም፣ የአየር ትኬት የሚቀንስ ስራ እንደሚሆን ይጠበቃል። በከተማችን የሚሰሩ ሞሎች፣ ታሪካዊ ቦታ እድሳቶች፣ አዳዲስ ሙዚየሞች፣ ፓርኮች፣ ግሪን ኤሪያዎች ከእንደዚህ አይነት ስራ ጋር ሲሰናሰሉ ከተማችንን ካለምንም ጥርጥር በአፍሪካ ምርጧ ከተማ እንደሚያደርጋት በሙሉ ልብ መናገር ይቻላል። በአፍሪካ ምርጥ ከተማ ለመገንባት የምትጎበኝ ለኑሮ ምቹ የሆነች ከተማን ለመገንባት ያለን የፖለቲካ ሐሳቤ እና የአሰራር ስርዓት ስራ ነው። ጠዋት መስራት፣ ቀን መስራት፣ ማታ መስራት። ከስራ ውጭ ህልማችንን ልንፈታ የምንችልበት ምንም መንገድ የለም። ክብርት ከንቲባ፣ አሁንም በድጋሚ አደራ አላችሁ የምፈልገው ታላቅ ተልእኮ ነው የተቀበላችሁት። አዲስ አበባን ማልማት ማለት በብዙ የአፍሪካ ሀገራት የአንድ ሀገር ፖፑሌሽን መቀየር ማለት ነው። ትልቅ ከተማ ነው። በጣም ብዙ የተበላሹ ነገሮች ያሉበት ከተማ ነው። ይህንን ከተማ በሚፈልገው ልክ ማሳደግ የእናንተን የበረታ ትጋት፣ የበረታ ልፋት ስለሚጠይቅ እንዳትሰላችሁ፣ እንዳትዳከሙ በተጀመረው ትጋት ፕሮጀክቶች እያስፈጸማችሁ የከተማችን ውበት እንድትገልጡ አደራ አላችሁ ፈልጋለሁ። ሁለተኛው የአዲስ አበባ ከተማ ነዋሪዎች ከዚህ ቀደም አንዳንድ ጉዳዮች ሲነሱ ህልም፣ ፍላጎት ብቻ ይመስሉ ይሆናል። ዛሬ እየተጨበጡ ነው፣ እየታዩ ስለሆነ እኛ የምናስባትን ከተማ ለመፍጠር በጣም ከፍተኛ ጥረት እና ድጋፍ አሁንም ያስፈልገናል። ሩቅ ነው ያለነው ከምናስበው ለመድረስ የከተማው ነዋሪዎች ሲፈርስ በመተባበር ሲተከል በመትከል መጸዳጃ ቤት ሲገነባ በጽዳት በመጠበቅና በመገልገል ከተማቸውን እንደ ባለቤት ሆኖ በመያዝ በማገዝ የበኩላቸው ሚና መወጣት ከቻሉ በ3፣ በ4፣ በ5 ዓመት ጊዜ ውስጥ እጅግ ውብ ከተማ ለልጆቻችን ሰርተን ለማስረከብ የሚያስችል ብቃት ስለሚፈጥር የከተማችን ነዋሪዎች እንደ አልፎ ሀጅ ሳይሆን እንደ ባለቤት፣ እንደ ራስ ቤት፣ እንደ ራስ ከተማ እያሰብን እንድናጸዳ፣ እንድንተክል፣ እንድንተባበር አደራ ማለት እፈልጋለሁ። የግሉ ሴክተር ከፍተኛ መነቃቃት እየታየ መጥቷል። በተለይ በቅርቡ ያደረግነው የኢኮኖሚክ ሪፎርም የግሉ ሴክተር በብዛት በኢትዮጵያ ውስጥ ኢንቨስት እንዲያደርግ በር የከፈተ ነው። ፓራላል የነበረውን ማርኬት ዩኒፋይ ያደረገ ነው። ብዙ ኢሌጋል ስራዎችን ወደ ህጋዊነት ያመጣ ነው። በዶላር እና በገንዘብ መካከል ያለው ያልተገባን ዝምድና ለማድረቅ የሚያግዝ ነው። ኤክስፖርት በማድረግ ገቢ በማስፋትና በማስገባት አዳዲስ ኢንቨስትመንት በመሳብ ሬሚታንስ በህጋዊ መንገድ እንዲመጣ በማድረግ ኢኮኖሚያችንን በከፍተኛ ደረጃ እንደሚያነቃቃ ይጠበቃል። የዛሬውም የአዲስ ቱሞሮ የዚሁ ሪፎርም አካል ተደርጎ ሊወሰድ ይችላል። ብዙዎች ጥያቄ እያቀረቡ ስለሆነ አዲስ አበባ መዘጋጀት፣ ማገዝ፣ መምራት ይጠበቅበታል። ሚኒስትሮች ህልማችን የበለጸገች ያደገች ሀገር፣ ያደገች የበለጸገች ከተማን፣ ያደጉ የበለጸጉ ከተሞችን ለልጆቻችን መስራት ነው። መስራት መስራት መስራት። ይህ ደግሞ ከፍተኛ ጥረት፣ ትጋት ስለሚጠይቅ በዚሁ አግባብ በትብብር መንፈስ ይህንንም ሌሎች ስራዎችም እንድናሳካ ኢትዮጵያን አበልጽገን ከልመና እንድንገላግላት በታላቅ ትህትና ሁላችሁንም ጥያቄ እያቀረብኩ እንዳለምነው፣ እንዳሰብነው፣ እንደተመኘነው የበለጸገች ከተማን
የበለጸገች ሀገርን ለልጆቻችን እናስረክባለን። በሩ ተከፍቷል። ስራው ተጀምሯል። ጉዞ ተቀጣጥሏል። ሊያቆም የሚችል አንዳች ነገር የለም። ጆሮአችንን ደፍነን በርትተን በመስራት ሀገራችንን ከድህነት መገላገል የሁላችን የየዕለት ትልምና የሥራ አካል መሆን አለበት። በዚሁ መንፈስ ስራው እንዲበረታ አደራ እያልኩ ፎርሲ እስካሁን በሰጠነው ስራ አመርቂ ውጤት አምጥቷል። የዚህ ሀገር ማናጀር ቫይስ ፕሬዝዳንቱ እንዲሁም ፕሬዝዳንቱም ጭምር ለሀገራችን ከፍተኛ ፍቅር ያላቸውና በስራ መደገፍ የሚያስቡ መሆናቸውን አስመስክረዋል። ነገር ግን አዲስ ቱሞሮ ከፍተኛ ትርጉም የሚሰጠው ፕሮጀክት ስለሆነ የፕሮጀክቱ ኃላፊ ቫይስ ቸርማኑም እንዲሁ በከፍተኛ ክትትል በተቀመጠለት ጊዜና ጥራት እንደሚያስረክቡ ያለኝን ሙሉ እምነት እያረጋገጥኩ የኔና የቢሮዬ ከፍተኛ ክትትል ድጋፍና ቁጥጥር እንደሚደረግ ከወዲሁ ላሳስብ እወዳለሁ። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ፈጣሪ ኢትዮጵያን አብዝቶ ይባርክ፣ ከተማችንን አብዝቶ ይባርክ፣ ህዝባችንን አብዝቶ ይባርክ፣ ሰላማችንን ያብዛልን። ጥላቻና መቆራቆስ አውርቶ ከመኖር ሰርቶ ወደ መኖር ያሸጋግረን። አመሰግናለሁ።